በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች በኃያሉ በልዑል እግዚአብሔር ፍጹም ሰላምታ እንደምን ሰነበታችሁ? እስካሁን ሰዓትስ እንደምን አላችሁ? ድምጽ የሚሰማችሁ የእግዚአብሔር ቤተሰቦች በያላችሁበት ሰላማችሁን እግዚአብሔር ያብዛልኝ። የድንግል ማርያም አማላጅነት፣ የቅዱሳኑ ተራዳይነት፣ የመላእክቱ ጥበቃ ይለያችሁ። እግዚአብሔር በምህረትና በይቅርታ በእድሜያችን ላይ ዘመን የጨመረ የምህረትና የቸርነት ባለቤት ልዑል እግዚአብሔር በእውነት ስሙ ለዘላለም የተመሰገነ ይሁን። ዛሬ እንደ እግዚአብሔር መልካም ፈቃድ እንድንነጋገርበት የፈለኩበት ርዕስ በዚህ በማርቆስ ወንጌል ምዕራፍ 13 ከቁጥር 18 ላይ ያለውን ኃይለ ቃል በማንሳት ነው የሚሆነው። ከዚህ ላይ ስትመለከቱ ወጸልዩ ከመ ኢይኩን ጉያክሙ በክረምት ይላል። ምንድነው የሚለው? ርዕሳችን መነሻችን ርዕስ ነው። ወጸልዩ ከመ ኢይኩን ጉያክሙ በክረምት ይላል። እንግዲህ ሽሽታችሁ በክረምት አይሆን በሚል አማርኛው መጽሐፍ ቅዱስ ይገልጸዋል ማለት ነው። ቅርታ እንግዲህ እዚህ ላይ ብዙ ሊታዩ የሚገባቸው ነገሮች አሉ። የመጀመሪያው ነገር ምንድነው? የመጀመሪያው ነገር መታየት ያለበት ነገር ሽሽታችሁ መሸሽ እንዳለ ደግሞ ያ መሸሽ በመቼ መሆን እንዳለበት የሚያሳይ ነገር አለው። ከዛ በክረምት እንዳይሆን ይላል። ሲቀጥል ምንድነው የሚለው? ጸልዩ፣ ያ ነገር እንዳይደርስባችሁ ጸልዩ ይላል። የእግዚአብሔር ቤተሰቦች እንግዲህ ሁላችን ልንጸልይ የሚገባው ሽሽታችን በክረምት እንዳይሆን። ለምን ይሆን ሽሽታችን በክረምት እንዳይሆን ልንጸልይ የሚገባው? ቃሉን የጻፈልን ቅዱስ ማርቆስ ወንጌላዊው ቅዱስ ማርቆስ ነው። ቃሉን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ መሸሽ አለ። ከዚህ ቦታ ወደ ሌላ ቦታ መሄድ ማለት ነው። ሽሽት ማለት ይሄ ነው። ሽሽታችን ምን መሆን አለበት ነው ዋናው ትልቁ ጥያቄ። ምንድነው? ሽሽታችን ምን መምሰል ነው ያለበት? ይሄ ሽሽታችን ስለ ትምህርት ብለን፣ ስለ መንፈሳዊ ትምህርት ብለን፣ የስብከት አገልግሎት ለመስጠት ብለን፣ ለምናኔ ብለን፣ ስለ ሃይማኖታችን ብለን የምናደርገው ሽሽት ከሆነ ይህ ሽሽት ለበረከት የሆነ ሽሽት ነው ማለት ነው። ለጽድቅ የሆነ ሽሽት ነው ማለት ነው። እግዚአብሔርን ለማግኘት የተደረገ ሽሽት ነው ማለት ነው። ዳሩ ግን ስለ ስጋችን ጉዳይ አስበን ስለ ድሎታችን፣ ስለ ምቾታችን፣ ወደፊት ስለሚገጥመን ምድራዊ ነገር አስበን የምናደርገው ሽሽት ከሆነ ግን የስጋ ጉዳይ ስለሆነ ይሄ ሽሽት አይባልም ማለት ነው። በስጋ የተደረገ ነው። ለነፍስ የሚበጅ ሽሽት አይደለም። ከእግዚአብሔር ጋር አንድ የሚያደርግ ወደ እግዚአብሔር ህብረትነት የሚጨምር ሽሽት አይደለም ማለት ነው። ስለዚህ ሽሽታችን መቼ ሊሆን ይገባል? ከክረምት ውጪ ሊሆን ይገባል ማለት ነው። ይህን ሽሽት ማስተካከል ያስፈልጋል። ሰው ሽሽት ሲያደርግ በስጋው ሽሽት ያደርጋል፣ በነፍሱ ሽሽት ያደርጋል። በስጋው ሽሽት ሲያደርግ ስለ ምድራዊ ሐሳብ፣ ስለ ምድራዊ ጉዳይ፣ ስለ ምድራዊ ነገር ይጨነቃል። በነፍሱ ሽሽት ሲያደርግ ደግሞ ስለ እግዚአብሔር፣ ስለ ህይወቱ፣ ስለ መንፈሳዊ ህይወቱ በእግዚአብሔር ዘንድ ስላለው ጉዳይ እያሰበ ሽሽት ያደርጋል። ሁለቱ ልዩነት ያላቸው ለዚህ ነው።
እንግዲህ ሽሽትን በዚህ መልኩ ከተመለከትነው ከመ ኢይኩን ይላል እንዳይሆን መቼ? በክረምት። እንግዲህ በሀገራችን 4 አይነት ወቅቶች አሉ። ከነዛ መካከል የበጋ ተቃራኒ የሆነው ክረምት ነው። በሀገራችን ክረምት ብዙ ፈተናዎች የሚስተናገዱበት ነው። ብዙ ፈተናዎች ይስተናገዱበታል። ብዙ ፈተናዎች ተስተናግደው በሰው ሕይወት ላይ አደጋ ይፈጥራሉ። በሰው ሕይወት ላይ ችግር ይፈጥራሉ። በእንስሳት ላይ ችግር ይፈጥራሉ። በመኖር ባለመኖር መካከል ያለውን ልዩነት ያጠባል ክረምት። በክረምት ብኖር ባልኖር ብሎ የሚያስመኝ እጅግ በጣም ከባድ ሰው የሚፈተንበት ብዙዎች ሕይወት የሚቀጠፍበት ክረምት ነው። ከዚህ የተነሳ ክረምት የመከራ ምልክት ነው። በመከራ ወቅት የሚደረግ ሽሽት መዳን አይቻልም። ተስፋ የለውም። ለፈተና እየተጋለጠ ነው። ለመከራ እየተጋለጠ ነው። ከዚህ የተነሳ ሽሽታችሁ በክረምት እንዳይሆን አለ። አንድም ክረምት ላዩ ውሃ ታቹ ውሃ። ተመልከቱ። ምድር ስትመለከቱ ውሃ ነው የሚያመነጨው። ሰማይ ስትመለከቱ ምን ያመነጫል? ውሃ ያመነጫል። ከዚህ የተነሳ ሽሽታችሁ በክረምት እንዳይሆን። ለምን? በውሃ ሙላት የተነሳ በጎርፍ ሙላት የተነሳ በብዙ መከራዎች የተነሳ ምን ሊሆን ይችላል? ፈተናው ሊጸና ይችላል ማለት ነው። ስለዚህ ክረምት እጅግ በጣም ፈታኝ ስለሆነ፣ ክረምት እጅግ በጣም አስቸጋሪ ስለሆነ ከዚህ የተነሳ ሽሽታችን በክረምት እንዳይሆን እንድንጸልይ ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮናል ማለት ነው። ብዙ ጊዜ የማይታሰቡ ጉዳዮች አሉ። በክረምት ወቅት ውሃን አቋርጦ ለመሄድ ያስቸግራል። ጣዱ ይበዛል። ፈተናው እጅግ በጣም ብዙ ነው። ክረምት አንድም ልምላሜ እንጂ ፍሬ የማይታይበት ወቅት ነው። ከዚህ የተነሳ በሽሽታችን በክረምት እንዳይሆን ጸልዩ። ክረምት ብዙ ስራዎች ተሰርተው ለበጋ የሚሆን ፍሬ የሚገኝበት አዝመራ የሚዘራበት ክረምት እንደሆነ ሁሉ ፈተናዎች ደግሞ የበዙበት ወቅት ነው። ከዚህ የተነሳ ሽሽታችሁ በክረምት እንዳይሆን ይላል። 9 ወር በጋ ቁጭ ብሎ ባጅቶ ክረምት እሰራለሁ ማለት እንደማያዋጣ ሁሉ እጅግ ሰፊውን ጊዜያችንን፣ ሰፊውን ዕድሜያችንን፣ ሰፊውን የቤተ ክርስቲያን አገልግሎታችንን ሳንጠቀምበት አሳልፈን ዳሩ ግን ጎንበስ በምንልበት በዛ ዘመን እግዚአብሔርን ለማገልገል ደፋ ቀና ብንል አቅም በሚያጥረን በዛ ዘመን ብንወጣ ብንወርድ ልንደክም በምንችልበት በዛ ዘመን ስለ እግዚአብሔር ማሰባችን መድከማችን እጅግ ትንሽ አጭር ጊዜ ናትና በዛን ጊዜ እንዳይሆን አስቀድማችሁ ስለ ሃይማኖታችሁ ስለ እግዚአብሔር እንድትኖሩ እንድትጸልዩ ሲል ነው የሚነግር።
ከዚህ የተነሳ ነው። ይሄ ማለት ምን ማለት ነው? ሰው በወጣትነቱ ዘመን ቢያገለግል ሁሉም ነገር ለበረከት ነው። ሁሉም ነገር ለበጎ ነው። ቢሰራ፣ ቢወጣ፣ ቢወርድ፣ ቢደክም የአገልግሎት የበረታ የቀና ይሆናል። በስተርጅና ግን ጆሮ ደክሟል፣ ዓይን ደክሟል፣ ሰውነት ዝሏል፣ እጅ መንቀሳቀስ አቅቶታል፣ ጉልበት መውጣት መውረድ አቁሟል። በዚህ ጊዜ ከመስማት ውጭ መስራት አይኖርም። እጅግ በጣም ከባድ ነው። ዓይን ማንበብን አቁሟል፣ ጆሮ መስማትን አቁሟል፣ አፍንጫ ማሽተትን አቁሟል፣ አንደበት ተናግሮ አሕዛብን ማሳመን አቅቶታል፣ ወጦ ወርዶ ቤተ ክርስቲያን መሳለምን አቅቶታል ጉልበታችን። ስለዚህ የዛኔ እንዳይሆን አስቀድማችሁ ስሩ፣ ውጡ፣ ውረዱ። 9 ወር በጋ እጅግ ብዙ ጊዜ የሆነውን ዕድሜያችሁን ተጠቀሙበት። መቼ እንደምትቀሰፉ አታውቁምና፣ ለእግዚአብሔር ቤት የምትጠሩበት ጊዜ መቼ እንደሆነ አታውቁምና ጸልዩ፣ ተዘጋጁ፣ ውጡ፣ ውረዱ፣ ስሩ። እግዚአብሔር በቸርነቱ በዕድሜያችሁ ላይ የንስሐ ዕድሜ ይጨምርላችሁ ዘንድ ጸልዩ፣ ጸልዩ ይላል። ፍሬ ሳታፈሩ በረከት ሳይኖራችሁ ሃይማኖትን ይዛችሁ ምግባር ሳይኖራችሁ ሃይማኖታዊ ምግባር ሳይኖራችሁ ሃይማኖታዊ ፍሬ ሳታፈሩ ንስሐ ገብታችሁ ሥጋ ወደሙን ሳትቀበሉ እግዚአብሔርን ደስ ሳታሰኙ ከዚህ ዓለም ወደዛኛው ዓለም እንዳትጠሩ በሞት እንዳትወሰዱ ጸልዩ ይላል። ስልጣኑ ለእርሱ ነዋ። ባለቤቱ እርሱ ነው። ሊወስደን የሚችል እርሱ ነው። እርሱ ፈጥሮናል። እርሱ እንደፈለገ ያደርገናል። እንግዲህ ወጸለዩ ከመ ኢይኩን ጉያክሙ በክረምት፣ ሰው ሽሽቱ በክረምት እንዳይሆን፣ በመከራ ወቅት እንዳይሆን፣ በፈተና ወቅት እንዳይሆን፣ ጠዋት ለኪዳን ማታ ለሰርክ መሄድ በማንችልበት ጊዜ እንዳይሆን፣ ቄስ ጠፍቶ ነገ ንስሐ መግባት መባረክ፣ ቄሱ ከመቅደሱ ሽማግሌ ከወንበሩ ጠፍቶ አገር ሰላም እግዚአብሔር የሚመሰገንባት ቤተ መቅደስ ተዘግታ ያኔ ሽሽት እንዳይሆን፣ ቄሱ ከመጥፋቱ የተነሳ ንስሐ ሳንገባ ለሥጋ ወደሙ ሳንበቃ የሚያቆርበን አጠን ስርዓቱን የሚፈጽምልን አጠን ያኔ ሽሽታችሁ እንዳይሆን ጸልዩ ይለናል። ነገ በፈጣሪ ዘንድ ሌላ ቀን ነው። እኛ ፍጡር ነንና የዛሬዋን ብቻ እናውቃለን። ስለ ነገ መናገር የምንችለው ነገር የለም። ስለ ነገ መናገር አንችልም። ነገ ሌላ ቀን ነው። ያ ክፉ ቀን፣ ያ መከራ ቀን፣ ያ ስቃይ ቀን እንዳይመጣ ሳይመጣ ተዘጋጅተን እንድንጠብቅ ጸልዩ ይለናል። ድምጽ የሚሰማችሁ እግዚአብሔር ቤተሰቦች ሁላችሁ በያላችሁበት በእውነት ትእዛዙን ፈጽመን የሃይማኖት ፍሬ አፍርተን ምግባር ሰርተን ሞት በጠራን ጊዜ ተዘጋጅተን ንስሐ ገብተን ሥጋው ደግሞ ተቀብለን እንደሚገባው ሆነን
እግዚአብሔር ጸሎታችንን ሰምቶ በቸርነቱ እንዲያቆየን እንዲጠራን መልካም ፈቃዱ ይሆናል። ምድር ዛሬ ያስጨነቀችን ያለችው ለስጋ ብቻ እንድንኖር ነው። ነጋሪቷ እየተጎሰመ ያለው በየቦታው ከእንዲህ አይነት አቅጣጫ ነው። ብዙዎቹ ስለ ስጋ ጉዳይ የሚናገሩ የጎሳሚዎች ተናጋሪዎች ናቸው ምድሪቷን የሞሏት እንጂ ስለ ነፍስ ጉዳይ አብዝተው የሚጨነቁ ስለ ነገው ህይወታቸው አብዝተው የሚጨነቁ ሰዎች አብዝተው የሚናገሩባት ምድር የሆነች አይደለም። ጊዜ ጊዜ ነገሮች እየተበላሹ ነው። ነገሮች እየጠበቡ ነው። በብዙ መንገድ ጉዟችን እየተሰነካከለ ነው። ነገ የተሻለ ቀን መጥቶ ወደ ቤተ ክርስቲያን ተመልሼ ንስሐ ገብቼ ስጋው ደሙን ተቀብዬ እግዚአብሔርን ደስ እያሰኘው ኖራለሁ ብለው ቃል የገቡ ዳሩ ግን ሳይሳካላቸው ህይወታቸው ያለፉ ብዙዎች ናቸው። ለምን? ጊዜ በሰው እጅ ሳይሆን በእግዚአብሔር እጅ ስለሆነች። በህይወታችሁ ላይ አትወራረዱ ክርስቲያኖች። በእኛ ህይወት ላይ መወራረድ የሚችለው እርሱ ክርስቶስ ብቻ ነው። ሁሉን የሚያውቅ የፈጠረን አምላክ። በህይወታችን ላይ መወራረድ የምንችለው ስለ ዛሬው ዕለት ብቻ ነው። አሁን ስላለሁባት ሁኔታ እኔ መወራረድ እችላለሁ። አሁን በህይወት አለሁ እላለሁ። ስለ ነገው ጉዳይ ግን ምንም መናገር አልችልም። የተከበራችሁ እግዚአብሔር ቤተሰቦች፣ በእውነት እግዚአብሔር ከኛ እንደሚፈልገው እንደሚጠበቅብን ሆነን እንድንኖር እግዚአብሔርን ደስ እንድናሰኝ በረከት የሚገኝበትን ህይወት ኖረን ንስሐ ገብተን ስጋው ደሙን ተቀብለን ሃይማኖታዊ ፍሬ አፍርተን እግዚአብሔርን ደስ አሰኝተን ከእርሱ ጋር እንድንኖር እግዚአብሔር መልካም ፈቃድ ይሆንልን። እግዚአብሔር አብ በረከት፣ እግዚአብሔር ወልድ ፍቅር፣ እግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ ጻድቃን የደናግል የመነኮሳት በረከታቸው የመላእክት ጥበቃቸው ዛሬም ዘወትርም ለዘላለሙ አይለየን። ወስብሐት ለእግዚአብሔር።